ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? የዳዳ ቤተሰቦች አላችሁ ሆይ? እኛ አለን እግዚአብሔር የተመሰገነ ይሁን። በሁሉ ነገር ሰላም ነን። እናንተ እንዴት ናችሁ? እንኳን አደረሳችሁ። ልደታ ማርያም ናት ዛሬ። እንኳን አደረሳችሁ ለልድዬ ለእናታችን። ሁላችሁም የኢትዮጵያ ኦርቶዶክስ ሁላችሁም እንኳን አደረሳችሁ። በነገራችን ላይ ልደታ ሲባል ብዙ ያው ገጠመኝ ይኖረናል አይደል? እዩ ብዙ ነገር አለ። ይሄ አሁን ግን ወደ ሌላ እየወሰዱት በጣም እያስጣላ ነውና በፊት ግን እንደዚህ አይነት ነገር አልነበረውም። እንጃ ብቻ ረዘም ያለ ነገር አለው። እኔ እንኳን በተወለድኩበት እኔ እንኳን ባለኝ እድሜ ጎረቤት ሲጠራራ ጉሽ ጠላ ይጠመቃል፣ ንፍሮ ይቀቀላል፣ እንደዛ ነገር ይደረጋል። አሁን ግን የሰው ደም እያጠጡ ነው ያሉት በየወንዙ ዳር። በጣም የተጠላ በጣም የሚያስጠላ መወገድ ያለበት ይሄ መነቀፍ ያለበት ነገር ነው በአሁን ሰዓት። እውነት አሁን ግንቦት ወር እየተፈራ ነው እንደ ክፉ ነገር እንዴ። እኔ እንጃ ጎረቤት ቤተሰብ በጣም ተደስቶ ነው ተሰብስቦ የሚያሳልፈው። እኛ ባለንበት ክፍለ ሀገርም ሆነ ባለንበት አካባቢ እንዲህ አይነት ነገር አይተናናቅም። አሁን ግን በየሚዲያም ላይ የምናየው ነገር በጣም 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 የሚያስጠላ ነገር ነው። እውነት በጣም የሚዘገንን ነገር ነው እና ርዕሱ አልወጣ። ዛሬ ዳቦ ጋግረናል ለልደታ። እኛም ንፍሮ አልቀቀልንም፣ ያው ዳቧችንን ወጥ ዛሬ በሀገራችን በርበሬ ፏ አርገን የጋገር ነው አልኳችሁ። ሽታው ምን ብዬ ልንገራችሁ ቤተሰብ፣ እውነቴን ነው። ሲያምራችሁ እንደዚህ ኒንጃ ቀየር አድርጋችሁ መስራት ትችላላችሁ። በብዙ ነገር ይሰራል። በነገራችን ላይ ዳቦ በስመ አብ በወልድ በመንፈስ ቅዱስ አሃዱ አምላክ አሜን። እና ምን ልላችሁ ፈልጌ ነው የሀገሬ ልጆች፣ እንደዚህ አሁን ሲያምራችሁ ዳቦ እንትን ማለት ትችላላችሁ። ገባችሁ? የጋገርኩትኝ ያው ጾም ነው ዛሬ፣ ወተት አይገባበትም። በኖርማን የጋገር ነው። ውይ በስመ አብ በኖርማን የጋገር ነው። ያቦካ ነው። ያው እርሾን የከተትንበት ይሄኛው እዩት። ውስጡን በጌታ ውስጥ እስቲ እዩት። ማርያምን ሽታው ደግሞ ምን ብዬ ልንገራቸው? አቤት አቤት አቤት። እመቤቴ ለራሷ ሲሆን ታውቀዋለች። እውነቴን ነው የምላችሁ። እውነት በጣም ነው የሚያምረው። እዩት። በፈጣሪ ስሙት እንዴት እንደሚያምር በጣም ያምራል። ፍርፍር ያለ ነው። በቃ ሽታው ደግሞ ሽታው ሴትዮዋችን ሸቷት መጥታ ምንድነው እናንተ ደግሞ የሰራችሁት ብላ በጨቅ አርጋብን ሄደች። እውነቴን ነው የምላችሁ። በቃ የሆነ የእርጎ ዝንብ ታውቃላችሁ። እግዚአብሔር ምስክሬ ነው። እኔማ ብሽቅ እላለሁ ስለ ሁሉም ነገርና የሆነ ጸዲቅም ጋግረን ምንም ብለን ቡጭቅ አርጋብን ትሄዳለች። እና እኛ ቆይ ስንጠባበቅ ያው ተላይም ያለነው ተታችም ያለነው እስከምንሰበሰብ እንጠባበቃለን። ተዛ ስንጠባበቅ እሷ ቀድማ ተቆርሰዋለች። እንደዚህ አይነት ነገር ያለንበት ቤት ነው። የአረብ ቤት እንግዲህ እንደምታዩት ነው። ከባድ ነው። እውት እንደው ሲያምር በጌታ ስም እውት እንዴት እንደሚያምር አያችሁት? አዎ ለበዓል የሆነ ከረሩን ቀየር አድርጋችሁ የሆነ ነገር ለራሳችሁ ራሱ ግድ ሰው አየኛ አላየኝ አይጠበቅባችሁም። በቃ የእግር የጣለ ይመጣል። እውነቴን ነው የምላችሁ። ግን ጣዕሙ ራሱ ሽታው ልክ ዶሮ ወጥ ነው የሚለው። በጣም ይሸታል። የኛ በርበሬ እውነቴን ነው የምላችሁ የትም ሀገር ብንሄድ አናገኝም ሌላ ነገር። እውነት የእነሱ በርበሬ እኮ እህል ውሃ ቅጠል አይልም በርበሬ ብለው የሚያመጡት። እኔ እንጃ በስማም ጌታዬ። ይሄኛ ሁሉ ነገር ነውና እኔ እንዴት ላሳያችሁ እስቲ። ልቁረሰው እስቲ። እዩት እንዴት እንደሚቆርሰው እንዴት እንደሚያምር። አዎ እንግዲህ ኢትዮጵያ ስትመጡ ደግሞ እኔ ቀድሚያችሁ ከሄድኩ የማዳም ቅመሞች እኔ ጋግሬ እኔ ጋር ትመጣላችሁ። እውነት ኦርደር ማድረግ ትችላላችሁ። እቤት መምጣት ትችላላችሁ። ምንም ችግር የለም። አዎ እኔ ችግር የለም እቀበላችኋለሁ። ሲመጡ እኔ እቀበላችኋለሁ። ስልኬን እሰጣችኋለሁ። አለ ዳዳ በሉ ብቻ ቤተሰብ። ሰብስክራይብ አድርጉ። በእናታችሁ ሞቅ ደመቅ አድርጉት። አሁን እንደዚህ እየተሳቀቅኩ እየመጣ አላሳዝንም? እንደዩ በቅርቡ ሰርፕራይዝ አላችሁ ዳዳ ትለቅላችኋለች። አዎ
ሰብስክራይብ አድርጉላት፣ ቪዲዮውን ሼር አድርጉላት። ሰዓት ይጎለዋል ነው አበረታቷት፣ እሷን የምትወዱ ማለት ነው። ለምን እንደሆነ ታውቃላችሁ? ቤተሰብ ረጅም ጊዜ ስለማልቀርጽ ብዙ ጊዜ ስለማለቅ ልክ እንደ አዲስ እስር ነው የሚገባው። ገባችሁ? እናንተም ጋር ራሱ አሁን በምለቅላችሁ ሰዓት ወደ እናንተ ላይ መጣ ይችላል። እንደ አዲስ ሼር እያደረግኩ ነው ያለሁትና እናንተም እንደ አዲስ ሼር አድርጉ ለጓደኞቻችሁ። እናንተ ጋር ከመጣላችሁ እናንተ ጋር ታልወጣላችሁ ዳዳቲው ብላችሁ ጽፋችሁ ማውጣት ትችላላችሁ። የዳዳ ቤተሰብ ብላችሁ ማውጣት ትችላላችሁ። እና እውነት በዚህ በዳቦ እንኳን ይዣችኋለሁ። ባካችሁ እንዴ ሞቅ አድርጉት። የላ ወዳችኋለሁ፣ አከብራችኋለሁ። በእውነት ነው። እኔ ሁል ጊዜ ብመጣ እውነት የት ደርስ ነበረ። በእነሱ አይፈረድም። ምክንያቱም አይመጣልሽም እንደዚህ እና እንደ አዲስ ነው በቃ ሼር እያረኩ ያለሁት። ጓደኞችንም ሼር አድርጉኝ እያልኩ ያለሁትኝ እንደዛ ነው። እና እንግዲህ በቅርቡ ደግሞ በጣም ያው በየጊዜው የምንገናኝበት ጊዜ ቀርቧል ብዬ አስባለሁኝ። ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ሼር አድርጉ። መልካም በዓል። ቅርብ ከሆናችሁ እና ከኛ ጋር ዳቦውን እንብላ። ባይ ባይ።